ወዳጆች እንዴት ናችሁ? ሰሞኑን አየሩን የያዘው ደግሞ በፌዴራሉ መንግስትና በህወሓት መካከል ያለ ግብግብ ነው። በእርግጥ የፌዴራሉ መንግስት እንዲህ ሆኗል ብሎ አንዳች መግለጫ ሲሰጥ አልሰማውም፣ አላየውም። ካመለጠኝ ይቅርታ። ከህወሓት ዘንዳ ግን ብዙ ሀተታዎች፣ ብዙ ስሞታዎች፣ ብዙ ጩኸቶች እየሰማን ነው። ከሀገር ውስጥ ከውጭ የነሱ ደጋፊዎች፣ የነሱ የሚዲያ ክንፍ፣ የፕሮፓጋንዳ ክንፍ፣ ራሱ ህወሓትም የህወሓት አመራር የክልሉ ፕሬዝዳንት ነኝ የሚልም ህገወጡ ፕሬዝዳንት ደብረጽዮን ገብረ ሚካኤል እያለ ይገኛል። የኡኡታው ምንጭ ደግሞ ሰሞኑን የፌዴራሉ መንግስት በድሮን ደብድቦናል የሚል ነው። እንግዲህ ቀደም ብዬ እንዳልኩት የፌዴራሉ መንግስት በድሮን አካባቢው ላይ የሚንቀሳቀሱትን ታጣቂዎች ስለመምታቱ ወይም ስላለመምታቱ ምንም አይነት መግለጫ ይሁን ሌላ አይነት ማብራሪያ አልሰማሁም። እንግዲህ ውለን አድረን እንሰማ ይሆናል። ይሄ በእንዲህ እንዳለ ሻዕቢያም ለተባበሩት መንግስታት አንድ የስሞታ ደብዳቤ ኢትዮጵያን በተመለከተ ወይም የኢትዮጵያን መንግስት በተመለከተ አቅርቧል የሚል እንዲሁ ከሚዲያዎች ሰምቻለሁ። የዚህ ስሞታ ምንጭ ደግሞ የኢትዮጵያ መንግስት ጽምዶ የሚል ቡድን ከፍ ባለ ሁኔታ የኢትዮጵያን ሰላም ለማደፍረስ ታጣቂዎችን፣ ሌሎች ፖለቲከኞችን እያደራጀ እየላከብኝ ወይም ደግሞ ራሳቸውም ተደራጅቶ ኢትዮጵያን ለማጥቃት ወይም የኢትዮጵያን ጥቅም ከፊቱ ለመቆም ወይም ለማበላሸት እየተንቀሳቀሱ ነው ብሏልና እኛ አካባቢ ወይም ጎረቤታዊ ወይም የድንበር ላይ ህዝቦችን ለማቀራረብ እንጂ ምንም አይነት ፖለቲካዊ ዓላማም የለንም ግብም የለንም የሚል ነው የሻዕቢያ ትርክት። እውነት ሻዕቢያና ህወሓት፣ የሱዳን ታጣቂዎች፣ ሌሎች ሽፍቶች አንድ ላይ ጽምዶ ብሎ የሰየሙት ድንበር ላይ ያሉ ህዝቦችን ወዳጅነትና ወንድማማችንን ለማጠናከር ነው ወይስ የኢትዮጵያን ጥቅም ተጻረው ነው የቆሙት? ይሄም አጠያያቂ ነው። እናም ከሻዕቢያም ከህወሓትም እሪታው ቀልጧል። የኢትዮጵያ መንግስት ግን ዝምታን መርጧል። እውን በድሮን የትግራይ ክልል ተደብድቧል ወይም የትግራይ ታጣቂዎች ተመትተዋል? ሻዕቢያስ ለተባበሩት መንግስታት ጻፈ የተባለው ደብዳቤ እውነትነት አለው ወይስ ፍየል ወዲህ ቅዝምዝም ወዲያ ወይም ችግሮቹን ለመደባበስ የተደረገ ቀድሞው ኡኡታ የማሰማት ወይም የድረሱልኝ ጥሪ ነው? ሁሉንም ዛሬ ማታ እንግዶች ጋብዣ ያለው ጠንካራ ፖለቲከኞችና የአካባቢውን የምስራቅ አፍሪካን ፖለቲካ የሚቃኙ ሰዎችን ጋብዣ ያለው ዛሬ ማታ በዚህ ላይ ነው የምንወያየው። ምናልባት ዳግም ወደ ግጭት ወደ ጦርነት ልንገባ ይሆን ከሻዕቢያ ጋር ከወያኔ ጋር ወይም ከሌሎች የኢትዮጵያን ጥቅም ተጻረው ከቆሙ ጋር? ዛሬ ማታ እንዳልኩት በሰፊው እንወያያለን። ፎሎ አድርጉ፣ ሼር አድርጉና ተጠባበቁ። ከምሽቱ 1 ሰዓት ይጀምራል ዝግጅታችን። ምናልባትም ከ12 ተኩል እሁድ ስለሆነ ዛሬ ምናልባትም ከ12 ሰዓት ጀምሮም ሊሆን ይችላልና ስለዚህ ከ12 ሰዓት ጀምራችሁ ለመግባት ሞክሩ። ለአሁኑ ግን ልክ ስንጀምር ላይፍ ስንገባ ወደ እናንተ ቲክቶክ መልእክት እንዲልክላችሁ ፎሎ ማድረጉን እንዳትዘነጉ፣ ለሌሎችም ሼር አድርጉ። ገለቶማ የቀነለይ አመሰግናለሁ።